ይኸውላችሁ አንድ ነገር ብቻ ስሙ። የለቅሶ ቤት ምግብ የሚጣፍጠን እኛ ቤት ስላልተሰራ ነው። በየትኛውም የእርስ በርስ ጦርነት ውስጥ ማሸነፍ የለም፣ ድል የለም። ያለው ነገር ቢሆን የእናቶች ሲቃ፣ የህፃናቶች ለቅሶ እንጂ። ስለዚህ አለማወቅም ይሁን ማወቅም ይሁን ብታምኑም ባታምኑም የሚበጀን ሰላምና ፍቅር ነው። እባካችሁ ተው በማለት አሁን ላይ ማለት ነው አሁን ላይ የምንዋጋው ውጊያ ማለት ነው ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም፣ ድንበር የለውም። ምንም ፋኖ እስከት ድረስ ነው ድንበሩ? የቱ ጋር ነው የነሱ ኢትዮጵያ? እኛ የቱ ጋር ነው ማን ጋር ነው የምንዋጋው? የቱ ጋር ናት እኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን የሌለው ውጊያ ነው ተዋጋናል ነው። በቃ እስኪ እንደ ድሮ እንሁን። በቃ በፊት እንዴት ነበር? እስኪ ወደ ድሮ ፍቅራችን እንመለስ። በቃ ይብቃን። በቃ አመት ሙሉ ተዋጋን፣ ምንም ነገር የለም። አመት ሙሉ ተዋጋን። በቃ ያለው መሞት እልቀት ነው። በቃ እነሱም ይገላሉ፣ እኛም እንገላለን። ርችት አይደለም ተተኩሳለሁ። የነሱ ጢትም ይገለናል፣ ያቆስልናል። የኛ ጢትም ይገላቸዋል፣ ያቆስላቸዋል። ምንም በቃ አመት ሙሉ ተዋጋን። አመት ውስጥ ለውጥ አላመጣንም አይደል? በቃ እንዴ አመት ሙሉ ተዋግተን ለውጥ ያላመጣ ነው። ከዚህ በኋላ ምን ልናመጣ ብለን ነው የምንዋጋው? በቃ እናንተ ማቆሙ፣ እኛም እንተው፣ እንደ ድሮ እንሁን። እንዴ አረ በቀናል፣ እውነት ከምር በቃል። እስከት ድረስ እንዋጋ? እስኪ ድንበር ንገሩን። ኢትዮጵያን እስከዚህ ድረስ ተዋግተናል ብለን የምናሸንፍበት። እናንተም እስከዚህ ድረስ ተዋግተን ነው ምን ሰዎች ይኸውላችሁ መስከረም ያን ፍቃድ ጠይቄ ነበርኩ። በ17 ይሄዳል ያሉ 17 ሲቀጣ አመት ይሄዳል ያሉ ምን ይሻላል? የኔ ጉዳይ አሳሰብ ታማ እንደው ጠይቋት እኔን ይጨንቀኛል አልመጣ ብርሬ ሀገሩ ርቆኛል አልበር እንዳሞራ ነው እኔ ክንፍ የለኝ ድምፅሽን ሳልሰማ ስውል ሲከፋኝ ብቻ ነው አዎይ የኔ ነገር እንዴ ዳጊ ህዝብ ልጅ የሆነ ነው ወንድሜ፣ እንደዚህ ተከስከው በሰላም ነው? ብቻ ደብሮኛል፣ እባክህ የምር ከፍቶኛል። የምር አሁንስ አስጠልቶኛል። ትላንትም ጦርነት፣ ትላንት ወዲያም ጦርነት፣ ዛሬም ጦርነት። መቼውን የምታርፈው እቺ ሀገራችን? ቁስሏ ሳይደርቅ ሌላ ቁስል እየወጋጉባት እድሜያቸውን ጨርሰው በ90 እና በ80 ዓመታቸው አማራ ነኝ እያለ ይመጣል፣ ኦሮሞ ነኝ እያለ ይመጣል። እናቴ ነጠላሽን ለብሰሽ ጧፍሽን አብርተሽ ለኔ የምትጸልዩ ልጄ ብለሽ እንባሽን አፍስሰሽ ጸሎት የምታደርሺው ታውቂያለሽ እናቴ፣ ከጨረቃ በላይ አንቺ ነሽ የምታምሪው። ለኔ ብርሃን ሆነሽ ትልቁ ሻማሽን መስዋዕት አድርገሻል። ልጅሽ እንዲያድግልሽ የሰዋይን ገርፎሽ መልክሽን አተሻል። እኔ እዚህ እንድደርስ መከራና ችግር ሁሉንም አይተሻል። እናቴ እመኚኝ አንድ ቀን መጣለው እንባሽ ይታበሳል። ዳር ሆነው እኛን የሚሞቁን ቀዩን ከነጭ ከሰርገኛ ወትሮ የሚለዩ እነሱ መለኛ ጢሙን እሺው ጢሙን ለብሰው ስንለያይ ነው ለእኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጄን ያዢው አጥብቂና እንድናልፈው የኑሮን ፈተና ወይ ነይልኝ ካልሆነ ልምጣ ካልተሰማሽ ልቤ ላንቺ እኔ መባዘን ወይ ነይ